ልደቷ እንደሆነ ስሰማ ያው አሁን ላይ ያለን ቀረቤታ ታውቁታላችሁ ከሆነ ማማዬ ስለምን ደስ አይላትም እሷ ስለምን ደስ አይላትም ብዬ ያው የሰርፕራይዝ ሰው ነኝ ታውቃላችሁ ብዙ ጊዜ ሰርፕራይዝ ማድረግን እወዳለሁኝና ለምን ሰርፕራይዝ አላረጋትም ብዬ አስቤ እንግዲህ ይሄን የመሰለ ፕሮግራም እንግዲህ አዘጋጅቼላታለሁ። ስትመጣ በጣም ደስተኛ እንደምትሆን ተስፋ አደርጋለሁኝ። ምክንያቱም አልጠበቁትም ብሳ እንደምጋብዛቸው ነው እንጂ የሚያውቁት እንደዚህ አይነት ፕሮግራም እንዳዘጋጀው ልደቷን ላከብርላት እንደሆነ አታውቅም ዋንትያም ብትሆን እና ይህን ነገር ስታይ ዋንትያ በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። እና መልካም ነገሮች ሆኑ ደግሞ ይገቡሻል። በጣም ደስ የምትል ልጅ ነች ዋንትያ። በጣም ጥሩ ልብ ያላት ቀና ልብ ያላት ሰውን መውደድ ማክበር መንከባከብ የምትችል ልጅ ነች እና ያንን በማስመልከት እኔ ስለምንድነው እሷን ደስ የሚያደርጋት ነገር ደስ ይሰጣታል ብዬ የማስበውን ነገር የማላደርገው ብዬ አሰብኩኝና ያንን ነገር ደግሞ ለማድረግ ትልቁ ነገር ልጇ ነች እና የልጇን ደስታ ማየት ከዛ በላይ ደስታ አይኖርም ብዬ ስላሰብኩኝ የልጇን ደስታ ለማክበር እንግዲህ ዛሬ ፕሮግራሜን አዘጋጅቼ አሰነጃጅቼ ጨርሼ እንግዲህ እገኛለሁ። ፕሮግራሙ እንዴት ነው ያሳመርከው ካላችሁ እንግዲህ እስኪ ነው አንዴ ዞር ዞር አድርጌ ላሳያችሁ። ያው እዚህ ጋር እንደምታዩት እንግዲህ የምግብ ቴብል ነው። እዚህ ጋር እንደምታዩት እንግዶችም አሉ፣ ልጆችም ጣልኞች ናቸው እነሱ። ሌሎችም እንግዶች እየመጡ ነው። በጣም ቆንጆ ፕሮግራም እንደሚሆን ተስፋ አደርጋለሁ። እናንተ የትም አትሄዱም ከኔ ጋር ናችሁ። ምክንያቱም የሞኒካ ልደት አብረን ነው የምናከብረው። የማማ ልደት አብረን ቀውጥ አድርገን እናከብራለን። አብራችሁ እንደምትሆኑ ተስፋ አለኝ። ዳኒና ዋንትያ አንድ ላይ ብትሆኑ ታምራላችሁና የሚባሉ አንዳንድ ኮሜንቶች እያየው ነው፣ አንዳንድ ሀሳቦችም እያየው ነው። እሱን ሀሳባችሁን እውነት ለመናገር ለመቀበል እያሰብኩ ነው። ምክንያቱም ትንሽ ስቀርባት በጣም የምትወደድ ስብዕና ያላት ልጅ ነች ዋንትያ እና ያን ጊዜ ገና እንዳየሁሽ የሚለውን ዘፈን ሊጀማምረኝ ነው ብሏል ታምራት ደስታና እሱን ዘፈን ልዘፍን ይመስለኛል አሁን ላይ ያለውበት ስሜትና እንግዲህ አብራችሁ ትዘፍናላችሁ ብዬ ተስፋ አደርጋለሁ። በጣም ቆንጆ ፕሮግራም እንደሚሆን አይ ሆፕ። ስለዚህ አሁን ይመጣሉ፣ እናስገባችኋለን፣ ወደ ፕሮግራማችን እንሄዳለን። ወዳችኋለሁ። የትም እንዳትሄዱ። እንግዲህ ጋይስ እየመጡ ነው። አላውቅም ማለቴ በጣም ደስተኛ እንደምትሆን ተስፋ አደርጋለሁ። በእውነት ለመናገር በጣም ቆንጆ ጊዜ እንዲያሳልፉ በቻልኩት አቅም እጥራለሁኝ። በዚህ አጋጣሚ ማማዬ እንኳን ተወለድሽ፣ ስለተወለድሽ ደስ ብሎኛል። ትንሿ ሞኒካ እድግ በይልኝ ማለት እፈልጋለሁ። በጣም ነው የምወድሽ። በነገራችን እሷን በጣም ነው የምትወደኝ፣ ለምን እንደሆነ አላውቅም እና በጣም ነው የምትወደኝ። እኔ እሷን በጣም ስለምትወደኝም ይበልጥ ነው እወዳታለሁ። በጣም ነው ደስ የምትለው። ብታዩት ቀርባችሁ በቃ ጨዋታ ታውቃለች፣ በጣም ደስ ትላለች፣ ትቃለዳለች። ይሄ ምንድነው በጣም የምታስቸግር አይነት ልጅ አይደለች ምናምን እና በጣም ደስ ትላለች ሞኒካና እንኳን ተወለድሽ፣ እንኳን ለዚህ በቃሽልኝ። እየመጡ ነው እንግዲህ ጋይስ። ምንድነው ስደግሱ ያለው ድባብ አለ። የሆነ ፕሮግራም ስታዘጋጁ ኃላፊነት አለባችሁ እና በጣም ነው የሚያስፈራው። እንኳን ደህና መጣችሁ ሞኒካዬ። ነይ እስኪ ነይ እንጂ ነይ እኔ ጋር። ዛሬ ምንሽ ነው? ልደትሽ ነው አይደለ? በዩቲዩብ ነው ምሳ መጋብዘን። እንዴት ናችሁ? ምሳ ልንበላ። ሀይ ቤተሰቦች አምሮባችኋል? የአንቺ ቤተሰቦች እንዴት ናቸው? ቤተሰቦቻችን ደህና ናችሁ? ተቀላቀልና ሀይ በያቸው ሞኒካዬ። ሀይ በያቸው። ሀይ በያቸው። ወዳችኋለሁ በያቸው። ወዳችኋለሁ። ዛሬ ልደትሽ እኮ ነው። ምሳ ልጋብዝሽ ነው። እሺ ምሳ አልበላሽማ? ስለዚህ ቆንጆ ምሳ ጋብዝሻለሁ። እሺ እሺ። እንግባ። ስንት ዓመትሽ ነው? 218 እንደሱ 4 ዓመት ሆነ እንዴ? 4 ጎበዝ ልጅ። አምስተኛ ዓመትሽንም ቀውጤ አድርገን ነው የምናከብረው። እሺ ሃፒ በርዝዴይ ቱ። ምን ነው የምትወጂው? ኬክ ነው የምትወጂው? ኩኪስ ነው የምትወጂው? ኬክ። ቆንጆ ኬክ ጋብዝሻለሁ፣ ምሳ ጋብዝሻለሁ ዛሬ። እሺ አንቺ ደግሞ በጣም ጎበዝ ነሽ፣ አታስቸግሪ አይደለ?
አዎ እሺ እና እንዴት ነሽ ግን? ሰላም በላ። አንቺ አምሮብሻል። ካምር ነድርካ አምሮባታል ማማ። ለማን ነው ማማ? ይሄ ለማን ነው እንደዚህ እያሉ ያሉት? ማማ ላንቺካ እሺ ማማ እንጂ ላንቺካ ወደ ፍለፊት በደንብ ይቻንቺ ደግሞ ሂዱ እዛ ማማዬ። እነዚህ ሁሉ ላንቺ ልደት ነው። እሺ ሃይ ቤቱ አንቺ ባለ ልደት ለቆም እዚህ ጋር ሃይ ቤቱ አዘብዝ ቢያሉት ነው Happy birthday to you. ፈረሻቸው እኔ ቦታሽ ነው ማማዬ አትፍሪያቸው እሺ። ላንቺ ሲል እኮ ነው አይሻቸው። እዚህ ጋር ያለችው ምንድን ነች? ይሄ ምንድነው ማማዬ? ኬክ አይሻት አንቺ ነው የሚመስለው። ቆሚ እዚህ ጋር እንዴት አይሽው? ኬኩ ያምራል። ወደድሽው? ሲኒውድ ላንቺ ብዬ ነው እሺ ያደረኩልሽ። እሺ ሃይ በያቸው፣ ሃይ በያቸው። እንኳን ደህና መጣችሁ ደሳችን ላይ ፈራሻችሁ? አዎ እሺ አለቃለችኝ እኮ ፈራሻችሁ? በቃ አሁን ሪላክስ እናድርግ፣ ሪላክስ እናድርግ። እሺ እኔም ጃኬት ላውልቃ። አትፈራ ማማ እኮ በጣም ጎበዝ ናት። ይቅርታ ስላረፈንባችሁ ስለመጣችሁ ደስ ብሎናል። እዚህ ጋር ማይክ አለ ማማዬ፣ እንዘፍናለን። እሺ እሺ ዘፍኛለሽ? ዘፍናለሽ። ሃይ በያት እናትሽ። ስም እሱ የማን እናት ነች? ያንቺ እናት ነች? ቆንጆ ነች አይደለ? ካንቺና ከሷ ማን ያምራል? ማን ያምራል? አንቺ ያንበሳ ያምራል። ጎበዝ ልጅ ይብለት። እሺ አረፍ አረፍ መልካም ልደት ላንቺ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንቺ ማማ። Happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you. Welcome ልደት happy birthday to you, happy birthday to you, happy birthday, happy birthday, happy birthday to you. Welcome ልደት ላንቺ፣ መልካም ልደት ላንቺ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ላንቺ ማማ። አንድ አመትሽ ነው? አይደለም። 2 አመትሽ ነው? አይደለም። 3 አመትሽ ነው? 4 አመትሽ ነው? ነይ ዛሬ ቻለች፣ አምና ቻለች። አትችልም ነበር።
ቆም ጨፍር እንጂ ልዩ ቀን ነው ልዩ ደስ የሚል ቀን ነው ልዩ ልዩ በጥሬ ቀን የሚሆን ሳገኘው ይሄ ቀን ወደህ ተገኝተህ ያንተ ፍጹም ነህ የክፋት ደስታ መች ፈቅደህ ነው አልከኝ ይሄን ቀን ወደህ ተገኝተህ የዛሬ ልዩ ቀን ቀን በቀን ዛሬ ልዩ ቀን እነሱን ያቸው ቤተሰቦች በቀን ልዩ ቀን ነው ልዩ ደስ የሚል ቀን ነው ልዩ ወላጅና ልጇን ትወዳለች ከዛ በጀርባዋ ጡት እያጠባች እኔ ማሳደጓ ዘውትር ይሰማኛል ሰላቅያን ክፋት ደግነት እቅፍ አድርገሽኝ በእንቅልፍ ማታ ሆዴ ሲዛባ የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ከማናመላልሬ ላብለጥ እንጂ አፍቅሬ አክብሬ እናቴ ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደግሞ ከነማ አንቺ ከማናው ወዳድሬ ላብለጥ እንጂ አፍቅሬ አክብሬ አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ሰላሜ ነሽ ለኔማ በዋልኩበት ከተማ ዋው ሃይ ቤት ምን አደረግሽ? አሁን ምን አደረግሽ? ንገሪያቸው። ምን አደረግሽ? ምንድን ነው እዚህ ጋር አመሰኩት። እንዴት ቀመሽ? ይጠፋል። ምን ይላል? አኩስክ እንካ በቃኝ። ዋው ይጠፍታል። ወደድኩሽ? ችግር
እንደ ያስተካከልኩት እንዴ አይ እንደልሽ አራ አይነት ጎተም ዲስላይክ ገመትኩት ያኛው እንደዚህ አይሆንም። ትንሽ ለቀቀ። የቱን ነው እንትን ብለው በቃ እንጂ ፋብሪካ እንጂ ምንም መስተካከል ነው ሳይጠበቅብሽ ማማ ዌልካም ይልሻል። ማማዬ እንዴት አገኘሽ ልደቱን? ግብዣ እንዴት አገኘሽ? ደህና ነው ልደቱ? ግብዣው አሪፍ ነበረ? ቤተሰቦቻችን እንግዲህ የማማዬ ልደት እያከበርን እንገኛለን። ልደቱ እንዴት ነው? ደህና ነው። ተመቸሽ? እኔ ያው ምሳ እንደሆነ ነበር የማውቀውና ከዛም ምሳ ጋብዞን ዩቲዩብ ምናምን ሊቀርጽ አስቦ ነው በቃ ምናምን ብዬ እሺ አልኩኝ። ዘንጣችሁ ነው አለን። ዘንጠን ስንመጣ ደግሞ ከዚህ በላይ እንዘንጥ ነበረ ቢነግረን። አረ በጣም ከዚህ በላይ እንዴት ነው? ከዚህ በላይ መዘነጥ አይቻልም። ከዛ ያው ዛሬ ቅዳሜ ስለሆነ ማማ ትምህርትም ሳይላት መጣንና ከዛ ስንመጣ እንዴት አቶ ዳኒ አባቴን ወድ እና አብረን ያው ዩቲዩብ ሲቀርጽ ምሳ ነበር የመሰለኝ። የምር ቤተሰቦች ምሳ ነበር የመሰለኝ እና ግን ያው ሰርፕራይዝ አደረገን። በጣም ነው የምናመሰግነው ዳንዬ። ሺህ ዓመት ንገስልን። እኔም ደግሞ እኔ በጣም አባቴ ወጣሩ ግን ታመሰግኛለሽ? አዎ አመሰግናለሁ ዳኒ። ታንክ ዳኒ። እሺ ቴንክ ዩ ለታችሁ አመሰግናለሁ ብለሽ ነበር። እሺ ያው እንኳን እዚህ ጋር እንዴት ነው የሰራክ? እኔማ ኢንተርቪው ያደረኩ መሰለኝ። አይ ባለፈው ጀስት ቤት ውስጥ ቀለል ያለ ነገር አድርገሽ ነበርና እኔ ደግሞ ያ በቂ ነው ብዬ አላሰብኩም እና ፕሮግራም ቢሆንና ትንሽ ሰፋ ያለ ነገር ቢሆን ብዬ አስቤ ነበርና ከዛ ደግሞ ያው እናትንም ሳወራት ምናምን ኦኬ እሺ ደስ ይለኛል ምናምን አለችኝ። ስለዚህ ለምን ለየት ያለ ቆንጆ ፕሮግራም አናዘጋጅላችሁ ማለት ዘመዶቻቸው ጋር ምናምን ደዋወልን። እንግዲህ ስትመጪ ያገኘሻቸው ቤተሰቦችሽን ያክል እንግዲህ የአቅማችንን ያክል ሞክረን እንደዚህ ቆንጆ ፕሮግራም አዘጋጅተናል ማለት ነው ከእናት ጋር። አይ ቲንክ እንደወደድሽው ተስፋ አለኝ። ናው በጣም ነው የወደድኩት። በጣም ነው የማመሰግነው። በጣም ነው የማመሰግናችሁ እዚህ ጋር የተገኛችሁት ሁላችሁንም በጣም ነው የማመሰግነው። ቤተሰቦቼ በጣም ነው የማመሰግነው። የዩቲዩብ ቤተሰቦቼ ዳኒ አንተንም በጣም ነው የማመሰግነው ከልቤ። በጣም እኮ አባቴ ነው። እሺ እኔ በጣም ነው የምወዳት ሞኒካን እና እሺ አንቺ ደግሞ ቤተሰቦችን አውርድ አስተረች በጣም እወዳቸዋለሁ። በጣም ተወዳችኋለች። በጣም ደስ የምትል ልጅ በጣም እና በጣም እድለኛ ነሽ። ቆንጆ ልጅ ቃል ገባለሁ። ለምን እወዳችኋለሁ ቃል ገባለሁ። ኦኬ ስለምትወዳችሁ እንደዚህ አይነት ቆንጆ ልጅ ስላለች በጣም እድለኛ ነሽ። በነገራችን ላይ በጣም ጠንካራ ናት ነሽ። እውነት ለመናገር ማለት ብዙ ኮሜንቶች ብዙ ሀስሎች አሉና እነዛን ነገሮች በሙሉ ችለሽ ማለፍሽ እና እኔ በጣም ነው አላቅም እንደምልሽ እና በጣም ነው ደስ የሚለኝ። በጣም ነው የምኮራብሽ እና ዘመንሽ የተባረከ ይሁን። ያንቺም ልክ እንደ ማማዬ ደግሞ ያንቺ ደደሱ ደግሞ ያንቺ እንኳን ትንሽ ከበድ እናደርገዋለን። ከዚህ በላይ ጊዜ ስለሚኖረን ከዚህ በላይ እንደምናከብደው ተስፋ አደርጋለሁኝ። በጣም ነው ግን የምወዳችሁ ሁለታችሁንም። ደስ ብሎኛል አብሬያችሁ ስለሆንኩኝ። አብሬያችሁ ከዚህ በኋላ ረጅም ጊዜ አብሬ እንደምሆን ተስፋ አደርጋለሁ እና በጣም እድለኛ ነኝ አይደል ማማዬ? እኛም እንወድሃለን። እናመሰግናለን። ዳኒ በጣም መልካም ሰው ነው። በጣም መልካም ሰው ነው። ላይክ እንጃ ምኑንም ማለት በቃ ማለት ያካፍ አንቺ አባቴ አባቴ ነው እኮ ዳኒ ማለት በጣም መልካም ሰው ነው። የሆነ ሰው የማይነቅ ነው። በጣም ሰው አክባሪ ነው ዳኒ በማለት በቃ እኔ መግለጽ አልችልም። ጥሩ ልጅ ነው። በጣም ጥሩ ቀና ልጅ ነው። ጥሩ ልብ ያለው ልጅ ነው።
ዳኒ በዚህ አጋጣሚ ሞቀው በጣም ሞቀው ሱፍ ለብሼ በዚህ ላይ በጣም ሞቀው እና ዳኒ ቴንኪ በጣም ስላወቅንክ በጣም እናመሰግናለን። አንቺ ሞቀሽ እንዴ? አይ ሞቀኝም እወዳለሁ። የሄደች በጣም ነው ወጣው ነው። ጎበዝ ልጅ። መልካም ልደት ለማማ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። እኔ የሆነ ዘፈን ላንጎራጉርላት። እሺ ዘወትር ከኔ ማጠፊው መከታ ክሬዎች ልጄ የኔ ትዝታ ሰላሙኝ ጠዋት ማታ ያደሰላት ወድሻለሁ። እሺ በጣም ነው ወድሽ። እኔንም ወጣቻለሁ። ተወጂናለሽ? ታችለንም